من قد أناب وإلى الله استجاب إن من يرجو الثواب لا يبالي بالصعاب ወጣትነት ሙሉ ወኔ የተሞላበት የመስራት ፍላጎት ያበበበት የመለወጥ ጉጉት የናረበት የወደፊት መሰረት የምንጥልበት የእድሜያችን አስኳል በርጅና ሳይተካ ተለወጥበት ራስክን ለውጥበት ስራበት ፈስተቢቁል ኸይራት ወጣትነትህን እርጅና ሳይመጣ ተጠቀም ያኔማ ወኔ ይላሽቃል ያኔማ አቅም ይከዳል ያኔማ ለሰው ጥገኛ ትሆናለህ አሁን ተጠቀምበት አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ የእድሜ ክፍል አላህ ዘንድ ትልቅ ቦታ ተሰጥቶታል ወጣትነት الرسول صلى الله عليه وسلم حديث ላይ ምን ይላሉ لن تزول قدم عبد يوم القيامة حتى يسأل عن 4 ከአራት ነገር ሳይጠየቅ የሰው ልጅ እግር አላህ ፊት ከቆመ በኋላ አትንቀሳቀስም የመጀመሪያው ምንድነው عن عمره فيما أفناه እድሜህን በምን አማከንከው وعن شبابه فيما أبلاه ወጣትነትህን በምን አበሰበስከው ስለ እድሜ ከተጠየቀ በቂ ነበር አላህ ግን አስከትለው ስፔሻል ጥያቄ ለእድሜ የሆነ አስኳል ይጠይቃል በቂ ነበር እድሜህን በምን አጠፋው ከእድሜ ደግሞ ስፔሻል የሆነች የእድሜ ክልል ተመዛ وشبابه فيما أبلاه ወጣትነት በምን በሰበሰ لا يغادر صغيرة ولا كبيرة إلا أحصاها በዝርዝር ነው የምንጠየቀው እሁድ ቀን የት ነበርክ እንዲህ ሰዓት ላይ ሞባይል ስታጠፋ ምን ያረክ ነበር የወጣትነት ስፔሻል ጥያቄ አለ ምርመራው ከባድ ነው ተሳክቶለት ይሄ የእድሜ ክፍል በጥሩ ሁኔታ አሳልፎት ከሆነ ሽልማቱ ደግሞ የከበደ ነው يقول النبي صلى الله عليه وسلم 7 يظلهم الله في ظله يوم لا ظل إلا ظله ይላል 7 ሰዎችን ጥላ ከአርሽ ጥላ ውጭ ሌላ በማይኖርበት ጊዜ 7ቱን አላህ ያስጠልላቸዋል ይላል ከነዚህ ውስጥ አንድን ግለሰብ ጠቀሱ وشاب نشأ في طاعة الله በአላህ ዒባዳ በእስላም መንገድ ወጣትነቱን ጊዜውን ያሳለፈ ያኔ በከባዱ ወቅት አርሽን እንዲጠለል ይሆናል ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ ከነሱ ያርገን ኢንሻአላህ አብዛኛው ወጣት ነው ያለው እዚህ አላህ ከአርሽ ጥላ ስር ከሚጠለሉት ያደርገን ቁርአን ውስጥ አንድ ምዕራፍ እናገኛለን ምዕራፉ ይገርማል ሱረቱል ከህፍ የዋሻ ምዕራፍ ቁርአን ውስጥ 114 ምዕራፍ አለ ሱረቱ ኢብራሂም አለ ሱረቱ ሙሐመድ አለ እንዴት ከነሱ ጋር እኩል ዋሻ ሊጠቀስ ቻለ ዋሻው ትልቅ ምስጢርን ስለያዘ የአላህ ባሮችን ለ309 ዓመት አቅፎ ስላስቀመጠ ገድላቸው እንዲታወስ ምዕራፍ ባቀፋቸው ዋሻ አላህ ሰየመ የርሱ ምርጥ ባሮች እዛ ውስጥ አርፈው ነበር እነማን ይሆኑ يقول إنهم فتية آمنوا بربهم وزدناهم هدى ነዛ ጀግና ወጣቶች ነበሩ በጌታህ ያመኑ ቅናቻንም እኛ ጨመርናቸው ይላል እነዚህን አቅፎ የቆየ ዋሻ ምዕራፍ ተደርጎ እንዲሰየም ተደረገ ወጣትነት ትልቅ ንዕማ ረሱል ሰለላሁ ዐለይሂ ወሰለም የእስልምናን ዳዕዋ ጥሪ ይዘው ሲነሱ በዙሪያቸው የከበቡት የመካ ወጣቶች ነበሩ እስኪ 10 المبشرون بالجنة እናቃቸዋለን በጀነት የተበሰሩ 10ዎቹ አቡ በክር الصديق عمر بن الخطاب عثمان بن عفان علي بن أبي طالب طلحة بن عبيد الله سعد بن أبي وقاص عبد الرحمن بن عوف زبير بن العوام سعيد بن زيد أبو عبيدة بن الجراح 10 ወጣቶች እኮ ነው የነበሩት
ረሱሉ ሰለላሁ ዐለይሂ ወሰለም 40 ዓመት ላይ ዳዕዋውን ይዘው ሲነሱ እነዚህ ወጣቶች ነበር ዙሪያቸው ላይ ከበው። ከፍ ያለው በእድሜ አቡበክርን ስዲቅ ነበር 38 ዓመቱ ነበር። ዑመር 28 ዓመቱ ነው ገና። አሊ አስራዎች ውስጥ ነው። ሰዓድ ኢብኑ አቢ ወቃስ አስራዎች ውስጥ የነበረ ወጣት። እነዚህ ወጣቶች ነው ይሄን ዲን በጠንካራ መሰረት ላይ ጥለውት የሄዱት። ሁለተኛው ወصحتك ጤንነትህን قبل سقمك በሽታ ሳይመጣ። ጤንነት ለሰው ልጅ ከተሰጡት ጸጋዎች ትልቁ ነው። ትልቅ ጸጋ الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት لا يراها إلا المرضى እሷን የሚያያት ማን ነው? በሽተኛ ብቻ። ጤንነትህን በሽታ ሳይመጣ ተጠቀምበት። እግሮች ተቆርጠው ሰዎች በክራንች እየሄዱ አንተ በሁለት እግርህ መራመድ ቀላል አደረከው እንዴ? እጆችህን ደገፍ ብለህ የተቀመጥክ መደላደል ቀላል አረከው እንዴ? እጆች ተቆርጠው የሌላቸውን እስኪ ዞር ብለህ ተመልከት። አይንህም ሞልተህ ማታ ገደም ማለት ቀላል አረከው እንዴ? ሰው በበሽታ በሐሳብ እንቅልፍ አጥቶ ያደረ ቀላል ነው ወንድሞቼ? ትልቅ ኒዕማ እኮ። ወሽኩር ይላሉ ርዕሱ ሲጀምሩት፣ አስተንትንና አመስግን። ያስከው ንብረት አንተ ትልቅ ጸጋ ነው አንተ ጋር ያለ። ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ አንተ ጋር ብቻ ያለውን ብትቆጥረው አዘልቀውም ቆጥረ። ቀዝቀዝ ያለ ውሃ መጎንጨት፣ ጣፋጭ ምግብ መመገብ ቀላል አረከው እንዴ? ስንቱ ሰው በበሽታ ምግቡ በሮት ጣፋጭ ወሬት ሬት እያለው ቀላል አረከው እንዴ? ቀላል ነው ወንድሞቼ? አቱሪዱ ቢበصرك وحده كجبل احد ذهبا አንድ አይንህን ወስደውብ እሁድን ተራራም ያህል ወርቅ ቢሰጡ ተስማማለህ አትስማማ? ተጫነው አረንጓዴ ነው። ጆሮህን የማዳመጥ ኳሊቲ ወስደውብ ተራራም ያህል ብር ቢሰጡ ተስማማለህ አትስማማ? መልቲ ቢሊየነር ነህ ግን ማዳመጣችን፣ የልጅህን ለቅሶ እንኳን መስማታችን፣ የሞባይል ጥሪ ማስተናገዳችን፣ ይሄ ሀብታሙ ምናም ብለው ሲያደንቁ እንኳን መስማታችን። ተስማማለህ አትስማማ? ተጫነው እሺ። በጣም ሰማያዊ የሚያምር ቤተ መንግስት የሚመስል መኖሪያ ቤት ግዛት ሊሰጥ ምላስህን ድዳ በማድረግ ቢለውጡ ተስማማለህ አትስማማ? ከልብ አስተንትን። ያ ትልቅ ቤተ መንግስት አለ ግን ማዘዝ እንኳን አትችልም መናገር ስለማች። ለባለቤትህ ለምትወዳት ለቆንጆዋ የፍቅር ቃል መግለጻችን ጽፈህ ቢሆን እንጂ ተስማማለህ አትስማማ? ፈክር ወሽኩር ወصحتك قبل سقمك ትለውጠዋለህ ወይ? እጆችና እግሮችህ ሊቆረጡ ግን ሉል አልማዝ በገፍ ሊሰጡ ተስማማለህ አትስማማ? ሰዓት የት ላይ ልታንጠለጥል ነው ገዝተህ? የትኛውን ጫማ ነው ተለብሰው? ኒዕማ። ከዛ ሲጨርሱ ምን አሉ? ኢነከ ፊ ኒዓምን ዓሚማ ወአፍዳል ጀሲማ ወላኪነከ ላ ተድሪ። አንተ በትልቅ ጸጋ ውስጥ ነው ያለ፣ ነገር ግን አታውቅም። ማማረር ነው። ገና ስራው አልተሳካልኝ፣ ገና ትዳር አላስኩም፣ ንግዱም እንቅፋት እየገጠመው ነው፣ I'm not successful ብለን እናስባለን። ሙእሚን መለስ ብሎ ጸጋዎችን ያስታውሳል። ግልጽ ነው። ሙእሚን ጸጋዎችን ያስታውሳል። ይሄ ጸጋ ሳያመልጠው ደግሞ ይጠቀምበት። አንዴ ግብጽ ውስጥ ይላል አንድ ግለሰብ በችግር ነው ያሳለፈው። መጨረሻ ላይ አላህን አንድ ዱዓ አደረገ።
ሪያ ረብልው በድህነት ከምታኖረኝ ከስኳርና ደም ብዛት ጋር ብር ወላ አስጠኛለሁ ትክክለኛ ታሪክ ነው አላህ ይቸግረዋል እንዴ ሰጠው ከዛ ምኑን ይብላ ቀይ ወጥ እንዳይበላ ክልክል ስኳር ምናምን ተከለከሉ ጨው አታርግበት ለእንትና አሉ ቅባት የለውም ምን ያደርገው ያንን ሀብት መመሰቃቀል ነበር ህይወቱ ሌላ አንድ ያገሬ ሰው በጣም ሀብታም ነው ባለጸጋ ነው ደክሞ ነው ሀብቱን ያገኘ በጣም ትልቅ መልቲ ሚሊዮነር ሆነ ናመመው ስኳር አመመው ደም ብዛት አመመው ምናምን አመመው እነዚህ ደግሞ የሚያስከለክሏቸው የምግብ አይነቶች አሉ ዶክተር ጋር ቀረበ አየው ፈተሸውና በዝርዝር አወጣለት ትንጨው እንዳትበላ ነው ይክልክል ነው ያው ታዲያ እንዴት አድርጌ ልብላው ውሃው አያለህም ቢሆን ተመገበዋል ሁለተኛ ቅባት ክልክል ነው እሱ ደግሞ የበለጠ ለሞት ነው የሚዳርግ ቅባት እንዳትመገብ ቅቤላ ልበላ አለ አዎ አሁንም ጨነቀ ሶስተኛ ደግሞ በሚወደው መጣበት ስጋ የሚባል እንዳትነካ ያው ይሄ እንትን ቅጠላቅጠልና ሽሮ ምናምን ብላ ይሄን ነው መበላለው አዎ ይሄንም አላደርገውም አንተ የዳው ልጅ ብላው እንጃለ ጤንነትህን በሽታ ሳይመጣ ተጠቀመበት እንዳያመልጥ አሁን ስገድ አሁን ስራ አሁን ሐጅ አድርግ ያኔ ፓወር ይክዳል መንቀሳቀስ ላችል ትችላለህ وصحتك قبل سقمك